ኢየሱስ ከተማውን እየተቆጣጠረ መጣ። ከሞት የተነሳው ኢየሱስ በኢየሩሳሌም ከተማ ከፍ ማለት ጀመረ። ኢየሱስ ከመጣ በኋላ የሃይማኖት ሥርዓት አስቀጥላለሁ አይሰራም። ኢየሱስ በመስቀል ላይ በወጣ ጊዜ ሥርዓቱ ተሰብሯል። ኮርማ ማረድ፣ የሆነ ቤተ መቅደስ ውስጥ መወሰን፣ የሆነ ተራራ ጫፍ ላይ ማምለክ፣ እግዚአብሔር በዚህ ስፍራ ብቻ አለ ብሎ ማመን ኢየሱስ በመስቀል ላይ ከወጣ በኋላ ተለውጧል። ከጥንት ጀምሮ የነበሩ ሰዎች ናቸው አይሁዳውያን። የእነርሱን ሃይማኖታዊ ወግና ሥርዓት ያልተማሩ ተራ ሰዎችን አስነስቶ፣ አሳ አጥማጆችን አስነስቶ፣ ከባድ ትምህርት ቤት ያልተማሩ ሰዎችን፣ መሃይም ተብሎ የሚቆጠሩ ሰዎችን፣ የገሊላ ሰዎችን አስነስቶ ሥርዓታቸውን ድምጥማጡን አጠፋ። በጥንታዊ ሕዝብ መካከል፣ ጥንታዊ በሆነው በአይሁድ ሕዝብ መካከል ባልተለመደ መንገድ መስራት ጀመረ። ስብከታቸው በምልክትና በተአምራት የታጀበ ሆነ። እነዚህ ያልተማሩና ደካማ የገሊላ ሰዎች የሚሰብኩት ስብከት በምልክትና በተአምራት የታጀበ ሆነ። ግራ መጋባታቸውን ሞር እንዲወሳሰብ ያደረገው ይሄ ነው። ብሉይ ኪዳን መጻሕፍትን አርጎ የበሉ የነሱ መምህራን ሲሰብኩ ምንም የለም። እነዚህ ያልተማሩ ሰዎች ኢየሱስ ተነስቷል ብሎ ሲናገሩ ሽባ ይተረተራል። አንተ ኢየሱስን ስትሰብክ ምልክት ይሆናል። በጥሩ ትምህርት ቤት የተማሩ በማስተማር እጃቸውን የፈቱ ሃይማኖታዊ ወግና ሥርዓትን ጠንቅቆ የሚያውቁ ከመጀመሪያ እስከ መጨረሻ በአውዱ መተርጎም የሚችሉ አደገኛ አስተማሪዎች አሉ። እነሱ ቤተ መቅደስ ገብቶ ሲያስተምሩ፣ እነሱ ምኵራብ ውስጥ ገብቶ ሲያስተምሩ ምንም አይነት ልዩነት የለም። ጠንቋዩም ተምሮ ይወጣል፣ አስማተኛውም ተምሮ ይወጣል፣ አጋንንትም ተምሮ ይወጣል፣ መተተኛውም ተምሮ ይወጣል። የሚጮህ መናፍስት የለም፣ የሚፈወስ ሰው የለም። ግን ዕውቀታቸው ጥግ ነው። ሳትማሩ የምታስተምሩ እያላችሁ የምታወሩ ሰዎች እኔ የተቀበልኩት ኢየሱስ የተማረ ኢየሱስ ሳይሆን የተቀባ ኢየሱስ ነው። ሉቃስ ምዕራፍ 4ን ማየት ትችላላችሁ። እኔ ውስጥ የገባው ኢየሱስ የተማረ ኢየሱስ ሳይሆን የተቀባ ኢየሱስ ነው። ስለተቀባ ነው የፈወሰው፣ ስለተቀባ ነው ሽባን የተረተረው፣ ስለተቀባ ነው እውርን ያበራው፣ ስለተቀባ ነው ሙታንን ያስነሳው፣ ስለተቀባ ነው ድንቆችን ያደረገው። የተቀባ ኢየሱስ ነው የሚሰበከው። አንዳንዶቹ ኢየሱስን ለማስገረም ከዲፕሎማ ወደ ዲግሪ በማደግ ከማስትሬት ወደ ዶክትሬት በማደግ እግዚአብሔርን ለማስገረም እናደፋ እያሉ ነው። ኧረ እባክህ ዓለሞችን ካለመኖር ወደ መኖር ያመጣውን ይሁን ብሎ የሰራው አንተ የሆነ ኮሌጅ ውስጥ ገብተህ ልታስደንቀው? ኧረ እባክህ በለው አጠገብ ያለው። ኧረ እባክህ በእውቀት ከሰበክ መጽሐፍ ቅዱስ ኬሚስትሪ ይሆናል። በመንፈስ ቅዱስ ኃይል ከሰበክ ግን ሕይወት ይሆናል። ይሄ መጽሐፍ ቅዱስ በነጭ ወረቀት በጥቁር እስክሪብቶ የተቀለመ የፍልስፍና ውጤት አይደለም።